መቅረጽ አይቻልም የሚባሉ ነገሮች ሊኖሩ ይችላሉ። ስለዚህ እየተጠራን ነው። ስለዚህ ወደዛ እንሄድና መጠይቃችንን ማሟላት አለብን ማለት ነው። እሺ ጤና ይስጥልኝ። እግዚአብሔር ይመስገን አለሁ ይመስገን። እሺ እሺ አስፈቅዶ ነው ቤተክርስቲያን እንትን እሺ እሺ ቤተክርስቲያን ኃላፊዎች አሉ። ልክ ነው። እንደው ታስጠይቀናላችሁ ማን ነው የቀረጸው ማን ነው የመጣው ለምን ተቀረጸ? እሺ የምቀርጸው የመንፈሳዊ የቲክቶክ እና የዩቲዩብ ቻናል አለኝ እና ዩቲዩብ እና ቲክቶክ ለምንድን ነው የምቀርጸው? ቤተክርስቲያኖች አሁን አዲስ አበባ ውስጥ ብዙ ቤተክርስቲያኖች አሉ በጣም ብዙ እና ብዙ ምእመናን አሁን ለምሳሌ ቦሌ አዲስ አበባ ውስጥ እየኖረ ሌላ ዓለም ላይ ይቅርና አዲስ አበባ ከተማ ውስጥ እየኖረ ቦሌ ቡልቡላ ማርያም ቤተክርስቲያን የማያውቅ ሰው አለ እና በዚህ የዩቲዩብ ብዙ ፎሎወር ያለው ተከታይ ነው ያለኝ ቲክቶክ እና ዩቲዩብ ላይ። በዚህ የቲክቶክ እና የዩቲዩብ ቻናል ላይ የቦሌ ቡልቡላ ማርያም ቤተክርስቲያን የት እንደምትገኝ ፍኖተ ሕይወት ቦሌ ቡልቡላና ቅዱስ ዮሐንስም እዚህ እንደሚገኝ እና አካባቢው መልክዓ ምድሩ እንዴት በውበት እንደተያዘ እጅግ በጣም የመልክዓ ምድሩን ከዛ ደግሞ ህንጻ ቤተክርስቲያን እየተገነባ እንደሆነ ይህ ቦታ መቼ እንደሚከብር አመታዊ ክብረ በዓሉ መቼ እንደሆነ እዚህ ቦታ ደግሞ በቅርብ ዋሻ ተክለ ሃይማኖትና ዋሻ ቅድስት አርሴማ በቅርብ ስላሉ የ10 እና የ15 ደቂቃ መንገድ በእግራቸው ሄደው ወክ አድርገው ሌላም ቡራኬ ማግኘት እንደሚችሉና ይህ ትልቅ ገዳም ለገዳሙ ቅርብ የሆነ ገዳም እንደሆነ ጥቆማዎችም ብቻ ከውጭ ያለውን አካባቢ ብቻ ህንጻ ቤተክርስቲያኑን ብቻ እንትን እያልኩኝ ነው። ይህንን በተለያዩ ቦታዎች ሰርቻለሁኝ። እዚህ ዋሻም ከዚህ በፊት ሰርቻለሁ። ሌሎች ቤተክርስቲያኖችንም ጋራ መድኃኔዓለምን ጨምሮ እንደዚህ የተዟዟርን መታወቅ አለባቸው የሚባሉ ትንሽም ትልቅም የሚባል ደብር ነው አሁን እየመረጥኩኝ እኔ ትልልቅ ደብሮችን ገዳማትን ብቻ ሳይሆን ገና በመቃኞ ላይ ያሉትንም ጭምር እዚህ ጋር እንደዚህ አይነት በመቃኞ ላይ ያለ ቤተክርስቲያን አለ እወቁት የሚል የአካባቢው ነዋሪ ያን ቤተክርስቲያን ኖትስ እንዲያደርገውና ደግሞ እዚህ አካባቢ ተወልደው ወደ ውጭ ሀገር ሚኖሩ ደግሞ አሉ በአረብ ሀገር በተለያዩ ዓለማት ሚኖሩና እነሱ ደግሞ ናፍቆት አለባቸው የአካባቢው የቤተክርስቲያኑና ይጠይቁኛል በኮሜንት እንዲህ ብትሄድልኝ ቡልቡላ ማርያምን ብታሳየን እኔ የተማርኩት እዛ ሰንበት ትምህርት ቤት ነው ያደግኩት እዛ አካባቢ ነው እስኪ ቦሌ ሚካኤልም አድግ ያለው እዛ አካባቢ ያለውን ደግሞ እስኪ የሚሉ ደግሞ የሚጠይቁ አሉ በኮሜንትና እነሱንም ደግሞ ናፍቆታቸውን አካባቢውን ምን ላይ እንደደረሰ ናፍቆታቸውን ለመወጣት ያክል ቪዲዮን በዚህ መንገድ ነው ይሄንን ነው የምንሰራው። አሁን እሱ ትክክል ነው። አሁን አንደኛ ሁለት ነገሮች ነው እየሰራ ያለው። አንደኛ ማስታወቂያ ነው። ማስታወቂያ ለቤተክርስቲያኑ ማስታወቂያ። ሁለተኛ ደግሞ በውጭ ዓለማት ያሉት የቤተክርስቲያን እንደሰሙ ያቀባቸው ሰዎች ለአማኞች የውጭ አፍሊሽ ለማርያም ለሁሉስ ለማስተዋወቅ ነው። እሺ ዛሬ ማስጎበኛችሁ የቦሌ ቡልቡላ ፍኖተ ሕይወት ቅድስት ድንግል ማርያምና የመጥምቀ መለኮት ቅዱስ ዮሐንስ ታላቅ ገዳምና ቤተክርስቲያን ነው። ገዳም አይደለም ቤተክርስቲያንና ትልቅ ደብር ነው። እሱን ነው ማስጎበኛችሁ። አሁን የሚታየው ቤተክርስቲያን ፊት ለፊት የምታዩት ቤተክርስቲያን አነስ ያለ ሲመሰረት ጀምሮ የነበረ ይመስለኛል አይደለ? አነስ ያለ ቤተክርስቲያኗ ስትቆረቆር ወይም ስትመሰረት ጀምሮ የነበረው ነው። ከኋላው ግን በጣም ግዙፍና በጣም ትልቅ ህንጻ ቤተክርስቲያን እየተገነባ ነው። በጣም ግዙፍ ነው። ወደ ውስጥ ቀርቤ ደግሞ አሳያችኋለሁ። ወደዚህ ቦታ ለመምጣት በጣም ቀላል ነው። ከየትኛውም አቅጣጫ ቦሌ ቡልቡላ ብላችሁ ብትመጡ ማግኘት የምትችሉት ቦታ ነው። ቦሌ ቡልቡላ ማርያም፣ በዚህ በኩል የማርያም ማዞሪያ አለ። ከዛ እንደዚህ ስትሄዱ ደግሞ በነገራችን ላይ ፊት ለፊቱ ዋሻ ተክለ ሃይማኖትና ዋሻ ቅድስት አርሴማም አለ። ማርያም ከመጣችሁ ዋሻ ከሩቅ አቅጣጫ ከመጣችሁ ዋሻ ቅድስት አርሴማንና ዋሻ ተክለ ሃይማኖትን በእግራችሁ ብቻ 10 እና 15 ደቂቃ መንገድ ብቻ ተጉዛችሁ መጎብኘትም ትችላላችሁ። ስለዚህ አሁን ግን ለዛሬው የምንጎበኘው የፍኖተ ሕይወት የቦሌ ቡልቡላ ቅድስት ድንግል ማርያም መጥምቀ መለኮት የቅዱስ ዮሐንስ ቤተክርስቲያን ነው። ቤተክርስቲያኑ በጣም ከምንም ነገሩ በላይ በጣም ስፋቱ በጣም የሚያስደንቅ ነው። በጣም አስደናቂ ስፋት ያለው ቤተክርስቲያን ነው። አልፎ አልፎ ዛፎች አሉ። እነዚህ ዛፎች ሲያድጉ ባይዘው ቤተክርስቲያኑ በጣም ግዙፍ የሚያደርገውና በጣም ለየት የሚያደርገው ነው የሚሆነው ማለት ነው። ያው ይሄ ቤተክርስቲያን እንደማንኛውም የእመቤታችን ጽላት እንደያዙ ቤተክርስቲያናት ህዳር 21 እና ሰኔ 21 በዋናነት ይነግሳል። ከዛ አስተርእዮም ጥር 21 እንደዚሁ ይከበራል፣ በደማቅ ሁኔታ ይከበራል እዚህ ቤተክርስቲያን። ስለዚህ ቡልቡላ አካባቢ ያላችሁ ሰዎች በዛ ዙሪያ ላይ
ያላችሁ ሰዎች ይህን ቤተክርስቲያን ብትጎበኙት በጣም የሚበረታታ ነው። አስራታችሁን ብታወጡ ቤተክርስቲያኑን ደግሞ ህንፃ ቤተክርስቲያኑን ደግሞ በልማት ብትደግፉ ይሄ መልእክቴ ነው። በጣም በድንቅ ሁኔታ በድንቅ ጅማሮ ላይ ያለ ቤተክርስቲያን ነው። ስለዚህ አግዟቸው፣ ደግፏቸው ማለት ነው። ቤተክርስቲያኑ በጣም ሰፊ ለልጆቻችሁን ደግሞ በሰንበት ትምህርት ቤት ብታሳትፉ ህጻናት ብዙ ህጻናት እያየሁኝ ነበረ የተንቀሳቀስኩ በነበረበት ሰዓት ከጀርባም እንደሰማችሁት የህፃናት ድምጽ ይሰማል። አልፎ አልፎ መዝሙር የሚያጠኑ የህፃናት ድምጽ አለ። ስለዚህ ልጆቻችሁን እዚህ አካባቢ ያላችሁ ምእመናን በሰንበት ቀን ልጆቻችሁ እዚህ እንዲውሉ ቅዳሜና እሑድ እዚህ እንዲውሉ እንደምታዩት በጣም ሰፊ ግቢ ነው። የማንም አይደለም፣ የኛ የክርስቲያኖች የእናንተ የክርስቲያኖች ግቢ ነው። ስለዚህ በዚህ ግቢ እየቦረቁ ልጆቻችሁ እንዲያድጉ የቤተ ክህነት ትምህርትንም እንዲማሩ ዲያቆናትን ማፍራት እንዲቻል ማለት ነው። ቤተተኪ ዲያቆናትን ተተኪ ካህናትን ማፍራት የሚቻለው እናንተ ክርስቲያኖች ወደዚህ ቦታ ልካችሁ ልጆቻችሁን እንዲማሩ ስታደርጉ ነው። እህቶቻችንን ልጆቻችሁ ሴት ልጆቻችሁን በሰንበት ትምህርት ቤት አገልግሎት፣ ወንዶቹን ደግሞ በዲቁና ትምህርት በቤተ ክህነት ትምህርት ስርዓት እንዲያድጉ ማድረግ ይጠበቅብናል የኛ የክርስቲያኖች ማለት ነው። ስለዚህ ያው እንዳትቀርጽ ተብሎ የተለያዩ ማስፈቀድ አለብኝ የሚል ማዕቀቦች ቢጣሉብኝም እኔ ግን አሻፈረኝ ብዬ እንግዲህ በግድም በውድም ለመቅረጽ ችያለሁ ማለት ነው። እንግዲህ ያው እንደፈለኩት ባይሆንም የተወሰኑ አካባቢውን ህንፃ ቤተክርስቲያኑን አዲሱን ህንፃ ቤተክርስቲያን እና አንዳንድ ነገሮችን ላሳያችሁ ሞክሬያለሁ ማለት ነው። ስለተከታተላችሁኝ በጣም ነው የማመሰግነው። እዚህ ድረስ አብራችሁኝ ስለቆያችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባባይ ቻው። እግዚኦ